ሱና በዘመናችን ብዙ ሰው የተዘናጋበት ረሱል ሰለላሁ ዐለይሂ ወሰለም ባልሰሩበት መንገድ የተሰራ ስራ አላህ አይቀበለው። አሁን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲባል ምን ብሏል አላህ ስለሳቸው? ማን አጣ الرسول فقط اطاع الله። መልእክተኛውን የታዘዘ በእርግጥ አላህን እንደታዘዘ ነው አለ። ፈርቅ የለውም። እሳቸውም አዘዙ አላህም አዘዘ። ግድ ይልሃል ልትሰራው፣ ወደ ኋላም ላታፈገፍግ። ሱና ነው ይልሃል። ሁሉ ነገር ሱና አድርጎ ይጨርሰዋል። ይሄ ቢድዓ ነው ስትለው ባክ ካለንበት ዘመን ጋር this is not the time to talk about such kind of issue ይላል። አልሰማ ዩኒቨርሲቲ አካባቢ ብዙ ትባላላችሁ ስለ አቂዳ፣ ስለ ሽርክ፣ ስለ ቢድዓ፣ ስለ ኒቃብ፣ ስለ መሳሰለው ሲነሳ አንተ ዓለም እስላምን ሊያጠቃ እቺ ከበር ትባላለች፣ ፖለቲካ ትባላለች። ዓለም ሙስሊምን የሚያጠቃው ሙስሊሞች ትእዛዝን ጥሰው ነው አይደለም የሚጠቁት። በአላህ ትእዛዝ ላይ ቀጥ ባሉ ማኖሮ ያ የድሮ እንዲፈሩ ቃል የተገባላቸው አላህ በሰጣቸው ነበር። ስለ ሽርክ እያወራ is it the time to talk about such kind of issue ይላል። yes this is the time, the perfect time to talk about tawhid። ምን ስላሉ ረሱል ሰለላሁ ዐለይሂ ወሰለም ቂያማት ቆመም ከኔ ኡመቶች ላትና ኡዛ ከፊሎቹ መልሰው ሳያመልኳቸዋል። ቂያማ ላይ ነው የሚቆመው። ንገሩኝ እስቲ ቂያማ ላይ ነው የሚቆመው። ሽራሩል ኸልቅ ኢንደላህ በአላህ ላይ የሚያጋሩ መጥፎ ሰዎች ላይ ነው አይደለም ቂያማ የሚቆመው። ምን አሉ በሌላ ሪዋያ እዚህ ምድር ላይ አላህ አላህ ሚል ሰው ወይንም ላ ኢላሃ ኢላላህ ሚል ሰው እስካለ ድረስ ቂያማ አትቆምማ። ቂያማ ላለመቆም ሸርጧ ጀነት ጀሃነም የተፈጠረላት ይተው። ከዚህ ውጭ ምን አረስታለ? ምን አረስታለ? 124 ሺህ ነብይ መላኩ ብቻ ይበቃል አይበቃ? ያንዱ መልእክት ሳይቀየር ማለት ነው። ስለዚህ this is the serious issue that we will talk about። ሙስሊሞች እየተገደሉ መከራ እየደረሰባቸው ይልሃል። እሺ አሁን ይሄ ሹብሃ ሊሆን ይችላል? አይችልም። ሙስሊሞች ቢገደሉ ቢደበደቡ ቢታሰሩ በተውሂድና በሱና ከሞቱ አላህ ምንድነው ያዘጋጀላቸው? እስቲ ንገሩኝ እናንተ። ዳሩ ሰላም ሽርክ ላይ ተጨማልቀው ኒፋቅ ይዟቸው ቢድዓ ላይ ወድቀው ሂጃቧን አንዘላዝላ ጀማዓ ሰላት ሳይሰግድ ታስሮ ተገርፎ ተገሎ የት ነው የሚገባው? እስቲ ንገሩኝ። ሁለት ሀገር ክስረት። በዱንያ መከራው አለቀቀው፣ በአኺራም መከራውን ይቀምሳታል። አልፊትነቱ አሸዱ ሚነል ቀትል። ምን ማለት ነው ይሄ ትርጉሙ? ያላህ ቃል ነው እኮ። ምን ነው ልባቸውን ከፍተው ቢሰሙ፣ ምን ነው የልብ ማያቸው ቢከፈትላቸው። አልፊትነቱ አሸዱ ሚነል ቀትል። ሽርክ ማለት ከመገደል ይብሳል። ተውሂድን ይዘህ ከሞትክ የት ነህ? ያውም በጠላት እጅ ከሞትክ አንተ ሸሂድ بإذنillah المنان። ተውሂድህን ሳትይዝ የሽርክ መንዙባህን እያልክ ዛሬ ነሽዳ ይሉሃል። ካመት እስካመት ቁርአን አይቀሩ ግን የጀነት ሙሽራ ሚል ምን ይሰማሉ? ነሽዳ ይሰማሉ። ማን ነው የጀነት ሙሽራው? ማን ነው የጀነት ሙሽራው? ማንነን እኛ ልንመሰክር ደግሞ ለሰው መስካሪዎች ነን እንደኛ ነን? አይደለም። ረሱል ሰለላሁ ዐለይሂ ወሰለም ወሂ የሚደርሳቸው ከመሰከሩለት ውጭ እኛ ልንመሰክር አንችልም። በጥቅሉ ግን ስም ሳንጠራ አማኝ